ምናልባት ማስታወስ ካስፈለገ እንግዲህ የመጀመሪያው ያነሳነው አይደንቲቲ ነበረ። አይደንቲቲ ውስጥ ልጅነትን፣ በክርስቶስ ያለን ስፍራ፣ ወራሽነትን በደንብ አድርገን ነበር የዳሰስነው። በቀጣዩ ደግሞ የመንፈሳዊ ዓለም አነሳን። መንፈሳዊ ዓለምን እውነታ መረዳት፣ የመንፈሳዊ ዓለም እንዴት እንድረስ፣ እንዴት አክሰስ እናድርግ የሚል አነሳን። ከዛ ደግሞ መንፈሳዊ ዓለም በቤተሰብ በተግባር እንዴት የሚለውን 6 ሳምንታት እና ከነጸሎቱ 8 ሳምንታትን አሳልፈናል። ስፒሪቹዋል ዓለምን ያነሳን ያለነው ስፒሪቹዋል ዌልቢንግ ነው እያነሳን ያለነው ማለት ነው። ላለፉት 2 ወራት እና ይሄኛው ወር ጨምሮ ለ3 ወር የሚሄድ ስፒሪቹዋል ዌልቢንግ፣ ከዛ ደግሞ ሌሎች ይቀጥላሉ። ዌልቢንግ ነው የምናነሳው። ዛሬ የመጨረሻው ዛሬ ማለቴ ይሄ ወር ማርች ደግሞ የመጨረሻው የስፒሪቹዋል ዌልቢንጉን የምናገባድድበት ወር ነው። ይህንን ዌልቢንግ ደግሞ ስናነሳ የመጨረሻው የሆነው መንፈሳዊ ውጊያን ነው የምናነሳው ማለት ነው። ምክንያቱም ፓርት ኦፍ ስፒሪቹዋል ዌልቢንግ ስለሆነ ማለት ነው። መንፈሳዊ ውጊያ፣ መንፈሳዊ አክሰስ ማድረግን፣ ልጅነቱን፣ ኦፖርቹኒቲውን፣ ፕሪቪሌጁን እሱን ሰምተን እሱን አውቀን አዲዮስ ብለን አንሄድም። ምክንያቱም ተዋጊ ስላለ፣ ሬዚስት የሚያደርግ ስላለ፣ ኢንቲሚዴት የሚያደርግ ስላለ መንፈሳዊ ውጊያውንም ስልቱንም ማግኘት አለብንና ዛሬ ጨምሮ የሚቀጥሉት 2 ሳምንታት መንፈሳዊ ውጊያን ነው የምናነሳው። በዛሬው ዕለት የምናነሳው የመንፈሳዊ ውጊያ ዝግጅቱን ነው የምናነሳው። ለመንፈሳዊ ውጊያ ዝግጅት ወይ ደግሞ መንፈሳዊ ውጊያን በተመለከተ ሊኖረን የሚገባ ዝግጅት በጣም ይህንን እናነሳለን ማለት ነው። የሚቀጥሉት በጣም እሞክራለሁኝ። ኢንተርኮኔክትድ ነው ትምህርቱ፣ ግን ላለመንካት እሞክራለሁኝ በደንብ እነሱ ስለሚያስተምሩ ኔክስት ዊክ እና የሚቀጥለው ሳምንት ትምህርቶችን ማለት ነካክቼ ላለማለፍ እሞክራለሁኝ። ግን መንፈሳዊ ውጊያ የተመለከተው ወይ ደግሞ የመንፈሳዊ ውጊያ ዝግጅቶቻችንን በተመለከተ የምናነሳው ዛሬ በኤፌሶን ምዕራፍ 6 ያለውን ክፍል ነው። ጌታ ይባረክ። ቃሉን አነበውና ምዕራፍ 6 ከቁጥር 10 ጀምሮ ነው ያለው። ምዕራፍ ከ13 ጀምሮ ነው ዛሬ የምናነሳው ማለት ነው። ለመንፈሳዊ ውጊያ መዘጋጀት በሚል ርዕስ ማለት ነው። እግዚአብሔር ይባረክ። ስለጸለይ ካራትዬ ጀስት ቀጥታ ወደ መንባቡ ገባለሁ። መጸለይ ካለብኝ ከዛ በኋላ ቀጥላለሁ። ጌታ ይባረክ። ኤፌሶን 6 ከቁጥር 10 ጀምሮ እናነባለን። በጌታ ስም አነባዋለሁ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ
በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ጌታ ይባረክ። መንፈሳዊ ጳውሎስ እንግዲህ እስር ቤት ሆኖ የጻፈው ደብዳቤ ነው። ብዙ ነገሮችን አንስቷል። ኤፌሶን ምዕራፍ 1-3 ስለ ከጌታ የተነሳ ወይ ደግሞ በጌታ ውስጥ ስላገኘናቸው በድነታችን ስላገኘናቸው ነገሮች ይዘረዝራል። ስለተሰጠን ነገር ኦልሬዲ ዳን ስለሆኑ ነገሮች ከ4 ጀምሮ ደግሞ እኛ የዳንን እኛ የተቀበልን እኛ የወረስን እኛ ያ ሁሉ የተደረገልን እንዴት መኖር እንደምንችል በተለያየ አቅጣጫ ያነሳል። ከቤተሰብ ከአባት ከእና ልጅ አሰሪና ሰራተኛ እንደ ቤተክርስቲያን በአጠቃላይ ወደ ውጭም ወደ ውስጥም ባለው ግንኙነታችን ያነሳል። ወደ መጨረሻው ነው እንግዲህ ምዕራፍ 6 ላይ ወደ መጨረሻው ደግሞ ከመንፈሳውያን ሰራዊቶች ጋራ ደግሞ እንዴት ነው የምንኖረው ወይ ደግሞ እንዴት ነው የምንታገለው እንዴት ነው ፋይት የምናደርገው የሚለውን ያነሳል። ከሰው ከእግዚአብሔር ጀምሮ ከእግዚአብሔር እስከ ሰይጣን አሰራር ጋር ባለው ግንኙነት ጠቅላላና በጣም ሪች የሆነ መጽሐፍ ነው ኤፌሶን። በጣም የሚወደድ ጳውሎስ ጥልቅ የሆነ ምስጢር በቃ የተገለጠለት በጣም ዲፕ የሆነ መጽሐፍ ነው ኤፌሶን እና የሚወደድ መጽሐፍ ነው ኤፌሶን። እቺ ራሷ ብዙ ሳምንታት የምናስተምረው ትምህርት ነው። ውጊያው በራሱ ማለት ነው እጅግ በጣም ብዙ ሳምንት፣ ግን በአንድ ሳምንት በ3 ሳምንት ጠቅለል አድርገን የምናነሳው ጀስት እንደ ባንድል ይዘነው ሄደን የምንመነዝረው ማለት ነው እና እግዚአብሔር መልካም ነው። ብዙ አልነካም እንዳልኳችሁ ሌሎቹ እህቶቼ በደንብ ዲፕ የሚያነሱት ነገር ስላለ የራሱ ርዕስ ስላለ ዛሬ እኔ ስለ ዝግጅት ነው ወይ ደግሞ ለውጊያ ስለሚሆነው ዝግጅት ነው ማነሳው። ምናልባት ጃምፕ አድርጌ ወደ መሀል ከገባው በጠንቀቅ ስላለብኝ ለነሱ የተዘጋጁ ትምህርት እንዳልወስድ ነውና ጳውሎስ ይህንን ሲጽፍ ብዙ ቴዎሎጂያኖች ወይ ደግሞ በመጽሐፉ በምናየው የተጠቀመበት ምሳሌ የሮማን ወታደር ነው። የአንድ የሮም ወታደር ዝግጅት፣ የሮም ወታደር አቋም ቁመና፣ የሮም ወታደር ትጥቅ፣ የሮም ወታደር አለባበስን እያየ የጻፈው እሱን ፒክቸር እያደረገ የጻፈው መልእክት ነው። ደግሞ በዛ ምሳሌ ተጠቅሞ ስለ መንፈሳዊ ዓለም ሊኖረን የሚገባ ትጥቅ፣ ሊኖረን የሚገባ አቋም፣ ሊኖረን የሚገባ ቁመና የሚዳስስበት መልእክት ነው። በጣም በጣም የሚገርም መልእክት ነውና በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ብርታት ያስፈልጋል፣ ግን በእኛ ብርታት አይደለም። መበርታቱ በእግዚአብሔር ነው፣ በጌታ ነው፣ በኃይሉ ነው፣ በችሎታው ነው፣ በአቅሙ ነው፣ በሱ አቅም ነው። እሱን በደንብ አልነካካም። ሌላው ደግሞ መጋደላችን ከሰው ጋር አይደለም፣ ከስጋና ከደም ጋር አይደለም። which is ናቹራል ከሆነ ከሰው ጋር አይደለም፣ ሱፐር ናቹራል ከሆኑ ቢንጎች ጋር ነው የምንዋጋው። እንደ ክርስቲያን ዝግጅታችንን ስናስብ የምንዘጋጀው ከምንዋጋው ኃይል አንጻር ነው መሆን ያለበት ማለት ነው። ይሄኛውም በደንብ አልገባም፣ ምክንያቱም ራሱ የቻለ ክላስ ስላለው ኔክስት ዊክ እና እኛ አሁን ማንሳት የምፈልገው ምንድን ነው? መጋደላችን ከደምና ከስጋ ጋር አይደለም፣ ከሰው አይደለም፣ በሰው ኃይል በሰው አቅም የሚደረግ አይደለም። ሰው አቅሙም አቋቋሙም ቁመናውም የሚያስፈልገው ነገር ሱፐርናቹራል የሆነ
ነገር ነው። እነዚህ ሱፐርናቹራል የሚለውን ነገር እንድትይዙ ትፈልጋለሁ። ሱፐርናቹራል ከሆነ ቢንግ ጋር ለመግጠም ሱፐርናቹራል የሆነ ትጥቅ፣ ሱፐርናቹራል የሆነ አቅም፣ ሱፐርናቹራል የሆነ አንደርስታንዲንግ ያስፈልጋል ማለት ነው በሌላ ቋንቋ። መጋደላችን ከሰው ጋር ስላልሆነ፣ ከደም ጋር ስላልሆነ፣ ከስጋ ጋር ስላልሆነ every battle there is a spiritual initiative። በኋላ ከጀርባ ስፒሪት አለ፣ ከጀርባ ስፒሪቹዋል ነገር አለ። by the way ይሄ ፊዚካል ወርልድ፣ ይሄ የምናየው የምንጨብጠው የምንዳስሰው ነገሮች በስተጀርባቸው የማይዳስስ የማይጫበጥ የማይነካ ወይ ደግሞ በአይን የማናየው ስፒሪቹዋል አካል አለ ወይ ስፒሪቹዋል ፓወር አለ። ዓለማውያኖች ፓወር ይሉታል። እኛ ክርስቲያኖች ደግሞ ሁለት አካል አለ፣ ሁለት መንግስት አለ። አንደኛው የሰይጣን መንግስት፣ ሁለተኛው የእግዚአብሔር መንግስት ማለት ነው። እኛ ክርስቲያኖች ግን እኛ የዳንን ሰዎች ግን በዚህ በእግዚአብሔር መንግስት ውስጥ የምንኖር ስለሆንን የእግዚአብሔር መንግስት ደግሞ የራሱ የሆነ አሰራር፣ አደራረግ፣ አወራረድ፣ ስርዓት አለው። የራሱ የሆነ ኦርደር አለው። ልክ በምድር ያሉ የጦር ኃይሎች ወይ ደግሞ የጦር ባለስልጣናት፣ ጦረኞች፣ ተዋጊዎች የራሳቸው የሆነ ኦርደር እና ፕሮሲጀር እንዳላቸው ሁሉ የእግዚአብሔር መንግስት የእግዚአብሔር ነገር ደግሞ እንደዚሁ የሰይጣንም ዓለም እንደዚሁ የራሱ ኦርደር አለው። የእግዚአብሔር ግን የራሱ የሆነ ፕሮሲጀር አለው፣ የራሱ የሆነ ኦርደር አለው። ምናልባት እንደ ሰው ስላልሆነ ውጊያው ዝግጅቱም እንደ ሰው አይደለም ማለት ነው። ዝግጅቱም ሰው ከሚያስበው በላይ ነው ማለት ነው። ሰው ፊዚካሊ ከሰው ጋር ሰው ሲዋጋ ወይ ደግሞ አንድ ተዋጊ ፊዚካሊ ፊት ማድረግ አለበት፣ ፊዚካሊ ስትሮንግ መሆን አለበት። አካላዊ የሆነ ጥንካሬ፣ አካላዊ የሆነ ጡንቻ፣ አካላዊ የሆነ አመጋገብ፣ አካላዊ የሆነ አቋቋም አለው ማለት ነው። the same thing የእግዚአብሔር ደግሞ ውጊያ፣ የመንፈሳዊ ውጊያ ደግሞ አካላዊ ያልሆነ ስፒሪቹዋል የሆነ ቁመና፣ ስፒሪቹዋል የሆነ አቋቋም፣ ስፒሪቹዋል የሆነ ዝግጅት፣ ስፒሪቹዋል የሆነ መሳሪያ ነው ያለው ማለት ነው። መሳሪያዎቹም ጳውሎስ ሲዘረዝር በጣም በሚገርም ሁኔታ ያስቀምጠዋል። ወይ ደግሞ የምንዘጋጅበት ወይ መዘጋጀት ያለብን ዝግጅት ምን አይነት ነው ብሎ ሲያስቀምጥ በጣም በሚገርም ሁኔታ ያስቀምጥልናል። መሳሪያዎቹን መጀመሪያ ሁለት አይነት ነው የሚያስቀምጠው። አንሱ፣ ልበሱ። መልበስ ማንሳት ያለበት ነገር ነው። የሚለበስም ነው ደግሞ የሚነሳ ነው። ሁለቱ ምንድነው ልዩነቱ ካላችሁ የሚለበስ ሲሆን ሞር ኦፍ ዲፌንስ ነው፣ ሞር ኦፍ ፕሮቴክሽን ነው፣ ሞር ኦፍ በውጊያው ውስጥ መከላከልን ነው። ማንሳቱን ስንመጣ ግን ሞር ኦፍ ማጥቃት ነው፣ ሞር ኦፍ ወደ ጥቃት የመሄድ ነገር ነው ያለው። ሁለት አይነት ነገር ነው እዚህ ጋር የሚያነሳው ማለት ነው። አንሱ፣ ልበሱ ይላል። የሚለበሰው በጣም ሲዘረዝረው በጣም በሚገርም ሁኔታ ነው የሚናገረው። ከቁጥር 13 ጀምሮ ላንብበው። ስለዚህም በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ለመቃወም ፈጽማችሁ ለመቆም፣ ለመቃወምም which is አታክ ለማድረግ ሬዚስት ለማድረግ እንደገና ደግሞ ለመቆም firm ሆኖ በሚመጣው ነገር ላለመንገዳገድ፣ በሚመጡ ማናቸውም ጠላት በሚወረውራቸው ነገሮች ላለመንገዳገድ የሚረዳ የአቋም ሁኔታ ማለት ነው። መቆም፣ ስትሮንግሊ መቆም፣ ጠንክሮ መቆም። እንግዲህ ወገባችሁ በእውነት ታጥቃችሁ የጽድቅ ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። እንግዲህ ለመቆም ላለመንገዳገድ የሚያስፈልጉ እነዚህ ነገሮች ናቸው። የወገብ መታጠቂያ፣ የጽድቅ ጥሩር ወይ ደግሞ ጥሩር፣ የሰላም ወንጌል ጫማ፣ ጥሩር
መታጠቂያ መታጠቂያው በሮማውያን ወታደር አካሄድ ወይ ደግሞ በኤኒ ወታደር እኛ አካባቢ አፋር ጦረኞች ወይ ደግሞ በዚህ አፋር አሳይታ ምናምን ያሉ ሰዎች ወገባቸው ላይ ዝናር ይታጠቃሉ። አይታችሁ ከሆነ ያሁኑ ወታደራዊ አካሄድ አላውቀውም። የድሮ ወገባቸው ላይ ቦምብ ይዛሉ፣ ስለት ነገር ይይዛሉ፣ ኤክስትራ ደግሞ የሚተኮሱ ጥይት ቡለቶች ይይዛሉ። በአጠቃላይ የሚያስፈልጋቸው መሳሪያ በሙሉ መዋጊያ ነገራቸው በሙሉ የሚይዙት በወገብ ላይ በሚታጠቁት ነገር ነው። ይሄ ወገብ የሚታጠቅ ነገር አንደኛ ነገር ጠልፎ እንዳይጥላቸው ቀሚስ ስለሚለብሱ ቀሚሳቸውን ሰብሰብ አድርጎ ይዘዋል። ሁለተኛ ወገባቸው ላይ ያለ መሳሪያ ነው፣ ራሱ መሳሪያ ነው። ራሱ ኤክስትራ የሆኑ የሚያስፈልጉ መሳሪያዎች ሁሉ የሚያስቀምጡት ወገባቸው ላይ ነው። በሮማውያን ዘመን እንደዛ ነው። ወገብ መታጠቅ አንደኛ ያጸናል። ወገብ እናቶቻችን እንኳን ወገባቸውን በደንብ አድርገው በመቀነስ ሸጥ አድርገው ያስሩታል። ያ ምን ያደርጋቸዋል? እንዳይታመሙ፣ ጠንክረው እንዲሰሩ፣ ጠንክረው እንዲቀጥሉ ይረዳቸዋል። አራስ ሲሆኑ ምናምን ወገባቸው ነው የሚታጠቁት። እና ይህ ወገብ ወሳኝ ነገር ነው፣ ወሳኝ ፓርት ነው። ወገብ ለሁሉም በደንብ ለመራመድም ለመቆምም ደጋፍ ለማለትም ለብዙ ነገር ነው የሚጠቅመው። ግን እዚህ ጋር የእግዚአብሔር ቃል ወገባችን የምንታጠቀው እኛ ከጠላት ጋር በሚኖረን ውጊያ ከጠላት ጋር በሚኖረን በመከላከልም በመዋጋትም ዘርፍ ምንድነው መታጠቅ ያለብን ብሎ ሲናገር የእውነት መታጠቂያ ይለዋል። የእውነት መታጠቂያ እውነት ዋና ነገር ነው። ሁሉን ሰብሰብ አድርጎ የሚይዘው ነገር ነው ማለት ነው። እግዚአብሔር ቃል እውነት ነው። እውነት የእግዚአብሔር ቃል ነው። ኢየሱስ ክርስቶስ እውነት ነው። እኔ እውነት፣ ሕይወት፣ መንገድ ነኝ ይላል። ከዛ ባሻገር ግን እውነተኛ መሆንን በእውነት ከእግዚአብሔር ጋር ያለንን ግንኙነት ሰይጣን ያውቀዋል። ታስታውሱ እንደሆነ የአስቄዋ ልጆች ምን አደረጉ? በጳውሎስ በሚጠራው በጌታ በኢየሱስም ውጣ አሉት አጋንንትን። እንዴ ጳውሎስን አውቀዋለሁ ኢየሱስንም አውቀዋለሁ እናንተ ኮዴት ናችሁ አለና ቡጭቅጭቅ አረጋቸው። ሰይጣን ሲያይ የሚያየው ነገር አለ። ሰይጣን ሲያይ ዌል ኢኩፕድ የሆነ ዌል ከቨርድ የሆነ ዌል ፕሮቴክትድ የሆነ ሰውንም ያያል፣ ኔክድ የሆነ ሰውንም ያያል። የእግዚአብሔር ቃል በመታጠቅ እውነተኛ በሆነ ሪሌሽንሽፕ እውነተኛ በመሆን ኢንቴግሪቲ በመያዝ ስንመላለስ ሰይጣን ያውቃል፣ እኛን ጠልፎ መጣል አይችልም። እውነትን በወገብ መታጠቅ እውነት ሁሉን ነገር ሰብስቦ ይይዛል። እውነት ከጌታ ጋር ባለን ግንኙነት ከሰዎች ጋር ባለን ግንኙነት ሰይጣን በደንብ አድርጎ ዲዘርን ያደርገዋል። በእውነተኛ ህይወት ስንመላለስ በፌክ ህይወት ስንመላለስ ሰይጣን ያውቃል። እናንተ እነማን ናችሁ ይላል። እውነትን የያዘ ሰው ሰዎች ላይወዱት ይችላሉ። ነገር ግን ሰይጣን ግን አሽትቶ ነው የሚያውቀው፣ አሽትቶ ነው የሚፈራው። እውነተኛ መሆን፣ በእውነት ላይ መጽናት፣ እውነተኛውን ይዞ የእውነትን ነገር ማብዛት፣ ከእውነት ጋር መስማማት፣ እውነተኝነትን ማብዛት ለሰይጣን ራስ ምታቱ ነው። እሱ የውሸት አባት ስለሆነ ውሸት ለሱ ኔቸሩ ነው። ሰው ውሸትን ሲያበዛ፣ ሰው ሽንገላን ሲያበዛ፣ ሰው ማስመሰልን ሲያበዛ፣ ሰው በማስመሰል ህይወት ሲኖር ማጋ ነው የተስማማ ያለው? ሰይጣን ጋር ነው የተስማማ ያለው። ምክንያቱም ሰይጣን ውሸታ የውሸተም አባት ስለሆነ ሀብቱም ንብረቱም ውሸቱና ማጭበርበሩ ነው። እዚህም ቃል ራሱ የሚለው የሰይጣንን ሽንገላ ትቃወሙ ዘንድ
ማታለል ስኪም ሀብቱ ንብረቱ ውሸቱ ነው ሰይጣን አዳምን ከተሰጠው ኃላፊነት ከተሰጠው ፓወር ከተሰጠው ስልጣን ከተሰጠው ዲግኒቲ ስቦ ያወረደው በውሸቱ ነው አሁንም ቅዱሳንን በተለያየ አቅጣጫ የሚመጣባቸው በውሸቱ ነው የእግዚአብሔር እውነት የቃሉ እውነት ኢየሱስን ይዘን በእውነት ስንኖር ሰይጣንን መጋፋት እንችላለን መግፋት እንችላለን ሰይጣንን መቋቋም እንችላለን ሌላው ሁሉ እዛ ጋራ ይሰካል በእውነተኝነት ላይ ይሰካል righteousness ይመጣል እዛ ይሰካል ራይት መሆን ከእግዚአብሔር ጋራ ራይት ስታንዲንግ መኖር ትክክለኛ አቋም ከእግዚአብሔር ጋራ by the way ጽድቅ ወይ ደግሞ righteousness is not morally right or ethically being right ምክንያቱም አንዳንድ ራይቶች ከእግዚአብሔር ጋራ ሮንግ ናቸው አንዳንድ ራይት ፖለቲካሊ ራይት መሆን አይደለም ጽድቅ የጽድቅ ጥሩር መልበስ እዚህ ጋር ሁለተኛው መሳሪያ የጽድቅ ጥሩር ስለሆነ ጃምፕ እናርጋለሁ ጽድቅ ማለት righteousness ማለት having a right standing with God ነው የኛ right standing ደግሞ ኢየሱስ ክርስቶስ ነው በክርስቶስ ነው እግዚአብሔር ራይት ያደረገን nothing else ልበሱ የጽድቅን ጥሩር ልበሱ የጽድቅ ጥሩር ምንድነው ቸስት ላይ የሚደረግ ቸስት ፕሌት ይሉታል ብሬስት ፕሌት ይሉታል ይሄ ብሬስት ፕሌት የሮማ ወታደሮችን በሉ እነ ጎልያድን በሉ የድሮ ሰዎች የሚለብሳቸው ደረታቸው ላይ አሁንም በዚህ ዘመን ትልቅ ወታደሮች የአሜሪካ ወታደር ኢቭን ሴኩሪቲዎች ብሎት የማይበሳው ደረት ላይ የሚለብሱት ነገር አለ ጥይት ቢተኮስ ደረታቸውን አያነካ ለምንድነው ደረት ፕሮቴክትድ መሆን ያለበት ካላችሁ ኤሴንሻል የሆኑ ኦርጋኖች ደረት ላይ ነው ያሉት ልብ ኩላሊት ሳምባ ዋና ነገሮች እዚህ ደረት አካባቢ ስላሉ ደረት ላይ ይሸፈናል spiritually right standing with God ሲኖረን ፕሮቴክት የሚሆነው ኤሴንሻል የሆነው ነገራችን ነው ልባችን ነው መንፈሳችን ነው የሚጠበቀው ይህንን ለመጠበቅ የሚያስፈልገን ለመዘጋጀት በዚህ መንፈሳዊ ውጊያ ስንዘጋጅ መጀመሪያ መንፈሳዊ ውጊያ ለመጀመር ለመዋጋትም አንድ ሰው በጌታ መሆን አለበት አለበለዚያ ቦጫጭቆ የሚጥል ሌላ አካል አለ በጌታ መሆን አለበት ወይ ደግሞ ዳግም የተወለደ ሰው መሆን አለበት ኢየሱስ ክርስቶስ መስቀል ላይ ወድቆ መስቀል ላይ ውሎ ነው ጽድቅን ያለበሰን አንደርስታንድ ማድረግ ይሄንን ጽድቅ የሚለው ነገር ያገኘነው ጽድቅ በክርስቶስ ነው ክርስቶስ ሞቶ ምክንያቱም ኢሳይያስ ላይ ምንድነው የሚለው ጽድቃችን የመርገም ጨርቅ ነው ይለዋል የመርገም ጨርቅ ስለዛም ዝርዝር አላወራም ስለ መርገም ጨርቅ ነገር ግን በእግዚአብሔር ዘንድ ተቀባይነት የለውም እኛ የምንሰራው እኛ የምንደረድረው ጽድቅ ባይ ኔቸር ሰው ጽድቅን ማከማቸት ይወዳል ባይ ኔቸር ሰው መስራት ይወዳል ሳቲስፋይ ያደርገዋል በጽድቅን ሰርቶ ቅድስናን ሰርቶ ህይወትን ሰርቶ መንግስተ ሰማያት መግባትን ሰርቶ ይሄ ናቹራሊ ኢንክሊኔሽናችን ነው ሁላችንም ለዚህ ነው አንዳንድ ሰዎች ባዶ እግራቸው ሩቅ ቦታ ሄደው ጽድቅን ለማግኘት የሆነ አገር ሄደው ደርሰው በቃ ለነሱ መንፈሳዊ ሰክሰስ ወይ ደግሞ በቃ ገነት የሚገቡበት የሆነ አገር ሄደው እዛ አገር የሆነ ነገር ሲያደርጉ ነው የተለያዩ ሃይማኖት አካሎች እንደዛ ያደርጋሉ አንዳንዶቹ ወይ መካ መሄድ አለባቸው ወይ ኢየሩሳሌም መሄድ አለባቸው ክርስትናቸው ወይ ደግሞ ጽድቃቸው እዛ ጋር ሳቲስፋይ ያደርጋል ብለው ያስባሉ ግን እንደዛ አይደለም ይሄ ሩቅ እንዳይመስላችሁ በቃ እነዚህ እኮ አማኝ ያልሆኑ ሰዎች እነዚህ እንትን ሃይማኖት ክርስቲያን ውስጥ በውስጡ
አለስ የእግዚአብሔር መንፈስ ካልነካው በስተቀረሰው ያንን ይፈልገዋል ወይ ያንን ሲያደርገው ነው የሚገኘው ያንን ነገር ለማድረግ ሲተጋ ነው የምታገኙት which is ጳውሎስ የገጠመው ቻሌንጆች በአዲስ ኪዳን ታክል ያደረጋቸው እነዚህ ነበሩ ጁዳይዘሮች ምን ይሉ ነበር መገረዝ ያስፈልጋል አንድ ሰው ክርስቶስን ማመን ብቻ አይደለም ያድነው እህስ የሙሴ ህግ መጠበቅ አለበት መገረዝ አለበት በተለይ መገረዝን በቃ ቁልፍ የሆነ ነገራቸው ነበር እዚህ ነው እነሱ የሚያስጨንቋቸው ይቆረጡ ያለው ማለት ነው ሰው በተፈጥሮ የራሱን ጽድቅ ማከማቸት ይወዳል እነዚህ ቅዱሳን ናቸው እነዚህ ክርስቲያኖች ናቸው እነዚህ ቦርን አጌን ናቸው ጳውሎስን ሲያታግሉት የኖሩት ማለት ነው ገላትያን የጻፈላቸው ክርስቲያኖች ናቸው ድነዋል ነገር ግን የሃይማኖተኝነት ወይ ደግሞ የራስ ጽድቅን የመጨመር ክርስቶስ ብቻው በቂ አይደለም ባይዘው ኃጢአት ነው ክርስቶስ ብቻው በቂ አይደለም የሚል አስተምህሮ ስተት ነው ሐሰት አስተምህሮ ነው ክርስቶስ በቂ ነው በክርስቶስ ኢየሱስ በኩል የፈሰሰው ደም በቂ ነው አሹራንሳችን የጽድቃችን ዋና ኢየሱስ ክርስቶስ ነው እሱ በሰራው ጽድቅ ነው አብ የሚያየን የገባ ነው ይሄንን አክኖሌጅ ማድረግና በዛ ውስጥ መኖር ነው አንዱ ዝግጅት ሰይጣን ጽድቃችን ክሳለ ጽድቃችን ቅድስናችን ህይወታችን ደህነታችን እነዚህን ቻሌንጅ ያደርጋል ስንዘጋጅ ካለቀ ነገር ነው የምንዘጋጀው እኛ የምናከማቸው እኛ የምንሰበስበው እኛ የምናዘጋጀው አይደለም ኦሬዲ ክርስቶስ የሰራው ስራ ነው ጽድቃችን ክርስቶስ ነው እኛ የምናዘጋጀው ጽድቅ በእግዚአብሔር ዘንድ በጣም የሚያስጠላ ነው የማይወደድ ነው ጭራሽ የሚያጸይፍ ነው ነገር ግን በክርስቶስ በኩል የገባው በቃል ኪዳኑ በኩል የገባንበት መስመር ጽድቃችን ክርስቶስ እሱን ልበሱት ነው የተባለው ኦሬዲ ፊኒሽድ የሆነ የተሰራ ልብስ ልበሱ ነው የተባለው ልብስ ስፉ አልተባልንም የምንለብሰው ጽድቅ ያ አንደርስታንድ ስናደርገው ከሌላ ጋር አንጋባም ስላችሁ ትዳርን አይደለም ከዓለም ጋር አንጋባም ምክንያቱም የለበስነው ልብስ ራሱ የለበስነው ጽድቅ የለበስነው ንጽህና የለበስነው ቅድስና ክርስቶስ ፈጽሞ የሰጠን ቅድስና ንጽህና ከዓለም ጋር ሚንግልድ እንዳንሆን ጠቁመናል ያንን ደግሞ ሪማይንድ ማድረግ ያስፈልጋል ማለት ነው እኔ ጽድቁን ለብሼ ልቆም ያስፈልጋል በውጊያ ስቆም ጽድቁን መልበስ አለብኝ የክርስቶስን ጽድቅ ሰይጣን አንድ ከሚዋጋባቸው ሰዎችን አታክ የሚያደርገው ነገር ክስ ነው ብዙ ሰዎች ተከሰው መከሰስ ብቻ አይደለም ኦፕን ዶር አለ በዛ የሚገባ ጠላት እኔ ብዙ ሰዎች ገጥሞኝ ያውቃሉ በጣም አንድ ጊዜ በተለይ በጣም በቃ አንዲት እህት በጣም ነው አታክ ያደረጋት ሰይጣን ነቢያቶችን ሰድበሻል ይላታል በዛ የገባ ድነቷን ሁሉ እስክትጠራጠር አድርጎ በቃ መንፈስ ነው የገባው ያ መንፈስ በብዙ ዘመን ብዙ ጊዜ አታገላት በቃ ራሷ በቃ ዲፕሬሽን ውስጥ ገባች ኢቭን ጣፍታ ራሱ በፌስቡክ በምን ሁሉ ነበር የተለቀለቀው ጣፍታ ሚሲንግ ተብሎ ናይቺት አንድ ቀን በጣም ሰዎች ናቸው ያስተዋወቀኝ ያዣት ብለው ነው የሰጡኝና ረጅም ሰዓት ነው ማውራት ሊፍት አፕ ላረጋት ሞክራለሁ መልሳትን በቃ በጣም ወርዳ በቃ እኔ እኮ ነቢያቶችን ሰድቤያለሁ ትኛል እኔ ኃጢአተኛ ነኝ የሚሰራይ ኃጢአት አይደለም የሰራ መንፈስ ቅዱስን ሰድቤያለሁ ትላለችና ሰይጣን በኃይል ነበር የሚከሳት ናይቺ ልጅ አንድ ቀን የሆነ መልእክት ደረሰኝ ምን የሚል መልእክት በጣም ቆንጆ የምታምር ሴት ሙሽሪት ነች የላከችው እና ፓስተር እንትና ነኝ ስሟን ረሳኋት እንትና ባላለው እንትና እንደዚህ ጸልይሽልኝ ያመጣት ነው ኬት ላምጣት ደወልኩላት ነገረችኝ እንትና ነኝ እንዲህ በጣም ብዙ ጊዜ ያደከምኩሽ ፓስተር ስትደክሚ የነበረው እኮ አጋንንት ነበር አጋንንትን ይወጣልኝ
አጋንንት ከወጣልኝ በኋላ ተማርኩኝ የእግዚአብሔርን ቃል የእግዚአብሔር እውነት ሲገባ አሁን ሰው ሆኜ ትዳር ይዤ ይኸውልሽ ብላ ፎቶግራፏን ላከችልኝ። ሰይጣን ግን በምንድን ነበር የገባባት? በክስ ነበር የገባባት። በጣም ክሪቲሳይዝ ታደርግ ነበር መሰለኝ እና በዛ አንቺ የበደልሽው መንፈስ ቅዱስን ነው የሰደብሽው መንፈስ ቅዱስን ነው እያለ ይነዘንዛት ነበር። ብዙ ሰዎች በክስ እግዚአብሔር የከፈለው አንድያ ልጁ የከፈለበትን ዋጋ እንዳያውቁ እንዳይቀርቡ እንዳይድኑ ነፃ እንዳይወጡ አስሮ ተብትቦ የሚይዛቸው ክስ ነው። ነገር ግን እኛ የምናከማቸው ጽድቅ አይደለም ወደ አምላካችን ያቀረበን ወደ አብ ያስገባን የኢየሱስ ክርስቶስ የፈጸመው በመስቀል ላይ የፈጸመው ጽድቅ ነው እኛን ያስገባን። ይህንን መረዳት ለጠላት ራስ ምታቱ ነው። ይህንን አውቆ መቆም በፈሰሰው ደም ታምኖ መቆም የፈሰሰውን ደም የገባንበት ደም ወደ አብ የቀረብንበት ደም በመታመን ያ የክርስቶስ ጽድቅን በመልበስ ስንቆም ፔኔትሬት አድርጎ ልባችንን የሚበሳ የጠላት ፍላጻ አይኖርም። አጥብቀ ልብህን ጠብቅ የህይወት መውጫ በዛልና ይላል። ልባችንን አያገኘውም ጠላት። በጣም ይህንን ልንረዳ ይገባል። የጌታ የኢየሱስ ክርስቶስ ጽድቅ የጽድቅ ጦር መልበስ የቅድስናን ጦር መልበስ። አዎ ተቀደሱ ይላል የእግዚአብሔር ቃል። ግን መጀመሪያ ለመቀደስም መረዳት ይጠይቃል። የተሰራውን ስራ ማወቅ ይጠይቃል። ተቀደሱ ሲባል ቅድስናን ለማከማቸት ስንጥር ስለምንወድቅ፣ ምክንያቱም ፐርፌክት ለመሆን ነው የምናስበው። ቅድስናን ስናስብ ፐርፌክሽንን እናስባለን። ተስፋ ቁረጡ፣ ፐርፌክት መሆን አንችልም። ነገር ግን በሱ ቅድስና በመታመን መቀደስ፣ እለት እለት መቀደስ፣ እለት እለት መለየት፣ እለት እለት መምረጥ፣ እለት እለት በቅድስና ውስጥ በጽድቁ ውስጥ መኖር ግን እንችላለን። ጽድቅ ጥሩር መልበስ። ሶስተኛ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ ይላል። ይሄ አይነት ነገር ምንድነው? የሮማውያን ወታደሮች የሚለብሱት ጫማ እንደ ሰንደል ነገር ነው። እንትን አለው ፖክ የሚያደርግ የሆነ መሬትን ሲረግጥ እንዳያዳልጥ የሚያደርግ ቆንጥጦ የሚይዝ ነገር አለው። ሌላው ጥምጣም አለው። ያ ጥምጣም ብረት ነገር አለው። ይሄ እንደስ በአካል ቢሆን ጥሩ ነበር። ከታች ጀምሮ የሚጠመጠሙበት ብረት ነገር አለው። ያ ብረት የሚያሰናክላቸው ሀረግ እንዳይኖር በጥሶ የሚሄድ ማለት ነው። እየበጠሰ የሚሄድ ነው። ሀረጉ ምኑ ቁርጥርጥ እያደረገ ይሄዳል። ከታች ደግሞ የሚያዳልጥ ነገር እንዳይኖር የሚያቆንጥጦ የሚይዝ ነገር አለው ማለት ነው። ወታደራዊው አካሄድ እንደዛ ነው የሮማ ወታደር። ይሄኛው ጫማ ደግሞ የወንጌል ጫማ፣ የወንጌል እውነት፣ የእግዚአብሔር ልጅ የኢየሱስ ክርስቶስ ሞትና ትንሣኤው ወንጌል የምስራች ነው። የምስራቹ የወንጌል እውነትን የወንጌል የኢየሱስ ክርስቶስን ወንጌል የዳንበትን ወንጌል ከእግዚአብሔር ጋር ሰላም በሰላም እኮ ነው የሚለው አይደል? በሰላም ወንጌል ከእግዚአብሔር ጋር ያለን ሰላም፣ ቀጥሎም ከሰዎች ጋር ያለን ሰላም የምስራቹን በወንጌል መቆም ማለት ነው። በክርስቶስ ወንጌል፣ በክርስቶስ ሞትና ትንሣኤ፣ በክርስቶስ ባደረገው ነገር ተዘጋጅተው መቆም። የምስራቹን ማወጅ። የምስራች የሚናገሩ እግሮች በተራሮች ላይ ያማሩ ናቸው። አፎች ቆይ ነው እግሮች ነው የሚለው። የምስራችን ይዘው የሚሮጡ እግሮች
መልካም ዜና ይዘው የሚሮጡ እግሮች መልካም ዜና የሮማውያን ወይ ደግሞ በዛ ዘመን የነበረው ይሄ ኤቫንጌሊዮ የምስራች አዋጅ ነው ሰዎች በጦር ሜዳ ተዋግተው አሸንፈው ሲመጡ የሚደረግ አዋጅ ነው የሚነገር አዋጅ ነው የደስታ አዋጅ ነው የምስራች አዋጅ ነው ድል ተገኝቷል የሚል አዋጅ ነው በክርስቶስ ኢየሱስ የተደረገ ድል አለ ሰይጣን የተረገጠበት እባቡ የተረገጠበት የተቀጠቀጠበት ጭንቅላቱ የተቀጠቀጠበት የኢየሱስ ክርስቶስ የሞቱና የትንሳኤው ጉዳይ ነው ወንጌል ሰይጣን ወንጌል ሲሰበክ አጋንንት አይችልም እውነተኛ ወንጌል ሲሰበክ ሰይጣን መቋቋም አይችልም እውነተኛ ወንጌል በህይወታችን ሲኖር በክርስቶስ ኢየሱስ በማመን ለሌሎች የምናደርገው አዋጅ ሲኖር በርግጥ ከእግዚአብሔር ጋር ያለን ሰላም ለሌሎች የምናካፍለው ሰላም ሕያው ሆኖ ሲመላለስ ያው ሲሆን ያ ፓርት ህይወት ሲኖረው ጠላትን መቋቋም ራሱ በየቻለ የመቆም ኃይል አለው ወንጌል የማቆም ኃይል አለው ወንጌል ያቆማል ወንጌል ያጸናል ወንጌል ህይወት ነው የምስራች ነው ደስታ ነው የምስራች አዋጅ ነው በወንጌል ጫማ ተጫምታችሁ በመዘጋጀት ተጫምታችሁ እግሮቻችሁ ተጫምተው ይቆሙ የምንቆምበት ነው ወንጌል የምንጸናበት የማንንሸራተትበት የማንንገዳገድበት ምንም የማይዘን የጠላት ሰንሰለት የጠላት ሐረግ የጠላት ትብታብ የምንቆራርጥበት ነው ይሄ የወንጌል እውነት የኢየሱስ ክርስቶስ ሞቱና ትንሳኤው ሲሰበክ ሞቱና ትንሳኤው በህይወታችን ሕያው ሲሆን አላይቭ ሲሆን እሳት ሲሆን እሳቱ ሲነድ እንቆማለን እንቆራርጣለን አንንሸራተትም በወንጌል ጫማ በሰላም ወንጌል ከአብ ጋር ያለው ሰላም በክርስቶስ ኢየሱስ በኩል ያገኘነው ሰላም ከሌሎች ጋራም ያ ሰላም ይቀጥላል በወንጌል ያለው ሰላም በክርስቶስ ያለው ሰላም ለሌሎች ስናካፍለው ለሌሎች ስናውጀው ይሄ እኛ ያገኘነው ሰላም ለሌሎች ደግሞ ስናካፍለው የጠላትን ሰንሰለት ምንቆርጥበት ነው አራተኛው በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ይሄኛው ደግሞ የሚነሳ ፓርት ነው አንሱ ጋሻ እንግዲህ አሁንም በጳውሎስ ኮንቴክስት ሁለት ፓርት አለው የቆዳና የብረት ፓርት አለው ብረት ከዛ እርጥብ ቆዳ ደግሞ አለው ይህንን ጋሻ ሲያነሱ ጠላት የሚወረውረው ቀስት ጫፉ ላይ መርዝ አለበት እሳት አለበት ሰው ውስጥ ሲገባ ኢሚዲየትሊ የሚገድል መርዝ አለው ቤቶች ውስጥ የሆነ ነገር ውስጥ ይገባ የሚያቃጥል የሚገድልም የሚያቃጥልም ነገር አለው ይህንን ግን ሊያጠፋ የሚችለው በነሱ ጊዜ ኮንች የሚያደርገው ያ የሚንበለበለውን ፍላጻ ያ መርዝ ያለበት ፍላጻ እንዳይገባ ፔኔትሬት አድርጎ መጥቶ እንዳይወጋና ያንን ሰው እንዳይገድል ዲስትሮይ እንዳያደርግ የሚያደርገው ምንድነው ጋሻ ነው ምን አይነት ጋሻ የሚያጠፋ የማጥፋት አቅም ያለው ያ እየተወረወረ የመጣው ፍላጻ ያ እየነደደ የመጣው ፍላጻ ያ መርዛዝሎ የመጣው ፍላጻ ቆዳው የረጠበ ቆዳ ውስጥ ሲገባ ይጠፋል ከውስጥ ደግሞ ብረት አለ
የእምነትን ጋሻ አንሱ። ምን ማለት ነው? የእምነትን ጋሻ አንሱ። ጠላት የሚወረውረው ፍላጻ የማቃጠልም የማጥፋትም ኃይል አለው ማለት ነው። የሚወረወረው ፍላጻ ዲስትሮይ ያደርጋል ማለት ነው። ይገድላል ማለት ነው። ያጠፋል ማለት ነው። ይጎዳል ማለት ነው። ግን የሚያጠፋው ምንድነው? እምነት፣ በጌታ ላይ ያለን መደገፍ። ኔክስት ዊክ ስለሚያነሱት በደንብ አላወራም በዚህ ኤሪያ ላይ። በጣም በጣም ማይቲ በሆነ መንገድ ነው እነሱም የያዙት ርዕስ፣ በጣም ከባባድ ርዕስ ነው የያዙት። ግን ባጭሩ እግዚአብሔር ላይ ያለን መደገፍ፣ እግዚአብሔር ላይ ያለን እምነት፣ አምላካችን ላይ ያለን እምነት ጠላት ለሚወረውረው ፍላጻ፣ ጠላት ለሚያደርገው ማንኛውም አታክ የመመከት አቅም አለው ማለት ነው። ያ እምነታችን በጌታ ላይ ያለን እምነታችን በእኛ ላይ አይደለም። በእኛ ላይ አላልኳችሁ፣ በሰው ላይ አላልኳችሁ። በጌታ ላይ ያለን እምነት ያ ትውውቅ ይጠይቃል። ያ አንደርስታንዲንግ ይጠይቃል። ያ ዲቴል ማወቅ ይጠይቃል። እግዚአብሔርን ማወቅ ይጠይቃል። ባህሪውን ማወቅ ይጠይቃል። ፍቅሩን ማወቅ ይጠይቃል። ዋጋ የከፈለውን ዋጋ ማወቅ ዲፕ የሆነ ሪሌሽንሽፕ ይጠይቃል። እዚህ እኮ ነው እውቀት ስለሌለ ብዙ ስለማናውቅ ሰይጣን በእንዲና በእንዲያ እየመጣ በላውሽ፣ አጠፋውሽ፣ እንክት አረኩሽ፣ አቆሰልኩሽ፣ እንዲህ አረኩሽ፣ ረገጥኩሽ፣ መታውሽ እያለ በቃ ወየው ወይኔ ወይኔ እንድንል ያደርገናል። ነገር ግን የእግዚአብሔር በእግዚአብሔር ላይ ያለን እምነታችን ሲያውቅ ጠላት ሲጀመር ፍላጻውን ለመወርወር አቅም አይኖረውም። ሊሞክር ይችላል፣ በጣም ሊሞክር ይችላል። በጣም ባይዘወይ የሰይጣን ውጊያ ወይ ደግሞ ሰይጣን የሚልከው ፍላጻም ሆነ የሰይጣን ጀሌዎች የሚላኩ ሰራዊቶች ሃይራርኪ ያላቸው፣ ሃይራርኪ ቢኖራቸውም ግን የኛን አቅም በእኛ አቅም ልክ ነው የሚላክልን። በእኛ አቅም ልክ ወይ ደግሞ በእኛ ኃይለኛ የሆነ አንደርስታንዲንግ ያላቸው ሰዎች ከፍ የላቀ ስፒሪት ነው የሚላክባቸው፣ የላቀ which is ያንን ለማሸነፍ በመሞከር ማለት ነው። እንዲሁ ደግሞ ትንሽ የሆነ እምነት ወይ ደግሞ ትንሽ የሆነ አንደርስታንዲንግ ያላቸው ደግሞ ሰዎች የመንደርተኛው የመንደር ኩታራ መንፈስ ነው የሚላክባቸው። ለምን? ኃይል አያባክንም ሰይጣን። ምን አይነት ውጊያ ነው የምትዋጉት? ዓለም አቀፍ የሆነ ነገር ከተሸከማችሁ እግዚአብሔርን በዓለም አቀፋዊ ስራ ላይ ካሰማራችሁ የሚሰማራው ጠላት ዓለም አቀፋዊ ነው፣ ዋናው ነው። በአንደበት ይሞክራል፣ በሰዎች ይሞክራል። መጨረሻ ላይ ደግሞ በጣም ኃይለኛ የሆነ ነገር ያላቸው ሰዎች ሲሆኑ ደግሞ ራሱ ሊገለጥ ሁሉ ይችላል። እኔ እንትና ነኝ ብሎ ማለት ነው። ግን የእምነታችን ጋሻ ግን እንትና ነኝ ብሎ ቢመጣም ዞር በል አንተ የታሰርክ ውሻ ነህ የሚል አቅም ይኖረናል ማለት ነው። የእምነታችን በአምላካችን ላይ ያለን የመደገፍ ብዛት በጣም እኮ የሚገርም ነው። ዳዊት 40 ቀንና 40 ሌሊት ያርበተበታቸውን ጠላት በንግግሩ መጣው ዋጥቋቸው ዘራፍ እያለ 40 ቀንና 40 ሌሊት ንጉሱ እስከነ ሰራዊቱ መቼም ኃያላን ናቸው እኮ እና አቢነር እኮ አሉ። ያርበደበዳቸው ጠላት መጣና ይሄ ያልተገረዘ ፍልስጤማዊ አንገቱን ቆርጬ ለአሞራ ነው የምሰጠው። ምክንያቱም አምላኩን ያውቃል፣ በአምላኩ ላይ ተደግፏል። ምክንያቱም አምላኩን የሚያውቀው ጦር ሜዳ ላይ ነው። ምን አይነት ጦር ሜዳ ላይ? ስጋውን ሊቦጫጭቁ የሚችሉ ስጋውን ህያው እያለ አድርገው ሊውጡ የሚችሉ ኃያላን አውሬዎች ጋር ነው ሲታገል ያደገው።
ያ ትግል ይሄኛው እንዲቀል አድርጎለታል። በዛ ውስጥ የሚያውቀው እግዚአብሔር፣ በዛ ውስጥ የሚያምነው እግዚአብሔር ከዚህማ ያድነኛል አለ። እንደውም የተገዳደረው እኔን አይደለም እስራኤልን አይደለም፣ የተገዳደረው እግዚአብሔርን ነው። እንዴት ደፈረ? ወገኖቼ መንፈሳዊ አቅማችን ሲዳብር፣ መንፈሳዊ አንደርስታንዲንጋችን ሲዳብር፣ ቅድም ያነሳኋቸው ነገሮች አንደርስታንድ ስናደርግ ጌታ ጋራ ያለን ነገር፣ ጌታ ለኛ ያደረገው ነገር፣ ጌታ ለኛ ያለው መሳሳት፣ ጌታ ያለው ነገር ስንረዳ በጌታ ያለን ስፍራና ቦታ ባለፉት ሳምንታት እንዳወራ ናቸው፣ ላለፉት 2 ወራት እንደተነጋገር ናቸው። የገባው ሰው ሰይጣን እንደፈለገ ማሽከርከር አይችልም። ሰይጣን እንደፈለገ ሊያወርደው አይችልም። ኤልያስን ውረድ አሉት። እኔ እግዚአብሔር ሰው ከሆንኩ እሳት ወርዳ ትብላችኋለች። የሆነ ነገር መጥቶ ከከፍታችን አያወርደንም። የሆነ ነገር መጥቶ ከተቀመጥንበት ስፍራ አያወርደንም። መቼ? በእግዚአብሔር ላይ ስንደገፍ፣ ጋሻችን እግዚአብሔርን ስናምነው፣ ለሁሉ ነገር እግዚአብሔርን ስናምነው፣ እምነት ሲኖረን፣ እምነታችን እኔ ለጥፋት አልወልድም። ብዙ ጊዜ ችግራችን ይሄንን ፕሮግራም ሰኞ የምናደርገው ቤተሰብ ስለሆነ ትልቁ ፍርሃታችን ልጆቻችን ናቸው። የሆነ ነገር ኮሽ ባለ ቁጥር ልጆቼ እንላለን። ወጥተው እስኪመጡ ድረስ እምነት የለንም። በቃ ወይኔ የሆነ ኮሽታ ካለ በቃ ገደሉት፣ በሉት፣ ድራግ ውስጥ ገባ፣ እንትን አገኙት። በቃ ምንም አይነት ፖዚቲቭ ነገር አናስብም። ኦል ኢዝ ኔጌቲቭ። ምክንያቱም ለኔጌቲቭ ቅርብ ስለሆነ። በእግዚአብሔር ላይ የተደገፈ ሰው ግን፣ ጋሻውን የያዘ ሰው ግን ምን ነው የሚለው? እኔና የኔ የሆነውን ነገር የሚነካ የለም ነው የሚለው። ዞር በል ነው የሚለው። ዞር በል የሚለውን አቅም ለማዳበር፣ ጠላት ደግሞ በሚያመጣው ሽንገላው አታክ ሲያደርገን ለመመከት እምነት ነው የሚያስፈልገው። የእምነት ጋሻ አንሱ። ብዙ ነገር ማንሳት ይቻላል። እዚህ ጠላት አንደበት እሳት ነው ያዕቆብ ላይ ያለው ማንሳት እንችላለን። አንደበት መጥቶ ሲወረወርብን እንዲነሽ እንዲያነሽ ሲለን ሰይጣን በሰዎችም በራሳችንም በምንቀርባቸውም በማንቀርባቸውም በአጋንንታዊ በሆነው አሰራር ሲለን እምነት የሚባለው ጋሻ ፕሮቴክት ያደርገናል። እሳቱን ያጠፋዋል። ሩጫን ሊያቃጥል ሲመጣ እሳቱን ያጠፋዋል። ህይወታችን ሊያጠቃ ሲመጣ እሳቱ ያጠፋዋል። ልጄ ተወሰደች፣ ልጄ እንደዚህ ሆነች፣ ልጄ አጋንንት ገባበት፣ ልጄ እንደዚህ ያደረጋት የሚለው ሐሳብ ሲመጣ እሳቱ የሚያጠፋውን በእግዚአብሔር ላይ ያለን እምነት ማንሳት እንችላለን። ወገኖቼ የእምነት ጋሻችንን እናነሳለን። አንዱ ከምንታጠቅበት ዋናው ነገር እምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ብሏል የዕብራውያን ጸሐፊ። ከዛ ቀጥሎ ከእምነት ጋሻ እንግዲህ ሙሉ ነገር ሊሸፍን ይችላል። በእጅ የምትያዝም ነች ሙሉ አይታችሁ ከሆነ፣ ለኛ ግን ፉል ሴኪዩሪቲ ኤንድ ፉል የሆነ ከቨሬጅ ነው ያለን። ባክ ቱ ፍሮንት ሄድ ቱ ቶ እግዚአብሔር ነው ጋሻችን። ራሱ እግዚአብሔር ነው ጋሻችን። የምናነሳው እግዚአብሔርን ነው። እምነታችን በእግዚአብሔር ላይ ነው። ይህንን እንድትይዙ ነው በእግረ መንገድ። ሌላው የመዳን ራስ ቁር ነው። ጭንቅላት በቀላሉ ዋናው ነገር ነው። ሞተሩ እዛ ነው ያለው። ብሬናችን ያለበት ቦታ ነው። ብሬናችን ደግሞ ያሉ ቢሊየን ትሪሊየን የሚቆጠሩ ነርቨስ ሲስተሞች በእያንዳንዱ አካላችን ተሰራጭተው ለእያንዳንዱ ነገር መልእክት የሚተላለፈው ከዛ ነው። ብዙ ነገሮች የተያዙት ጭንቅላት ላይ ነው። ለዚህ ነው ሰው ሄድ ኢንጁሪ ከሆነ ዲስኦርደር ነው የሚሆነው። ሜንታል ኢልነስ ሜንታል
ሜንታል ኢልነስ ኦፍ ኮርስ ኢሞሽን ላይ የተነካካ ነው። ግን ሄድ ኢንጁርድ ከሆነ ሰው በቃ ዲስኦርደር ነው የሚገጥመው። በትክክል ማሰብ አይችልም፣ በትክክል ማድረግ አይችልም፣ በትክክል መቆም አይችልም፣ በትክክለኛው መንገድ መስራት አይችልም። እዚህ ጋር የመዳንን ራስ ቁር ሄልሜት ነው። ብዙ ጊዜ ፕሮቴክት የሚደረጉትን ፓርቶች ይዋቸው፣ ደረት አካባቢ፣ እግር አካባቢ፣ ወገብ አካባቢ እና ጭንቅላት ሜን ቦታዎች ናቸው። ሮጦ ለማምለጥ፣ ጠንክሮ ለመቆም፣ ለመራመድ እግር ያስፈልጋል። አሁንም ለመጠንከር፣ ጠንክሮ ለመሮጥ፣ ለማሸነፍ ወገብ ያስፈልጋል። ማቴሪያሎችን ሁሉ ጠቅልሎ ለመያዝ ወገብ ያስፈልጋል። ኤሴንሻል የሆኑ ኦርጋኖች ያሉበት በጣም በጥንቃቄ መያዝ ያለባቸው፣ አንዴም በቅድስና በጽድቅ ሌላውን በእምነት ፕሮቴክት መደረግ ያለባቸው ደግሞ ደረት አካባቢ ያሉ ሽፋን ያስፈልጋል፣ ካቨሬጅ ያስፈልጋል፣ ፕሮቴክሽን ያስፈልጋል። ዋናው ግን ሄድ ነው፣ ሄልሜት ያስፈልጋል። ሄልሜታችን ደግሞ ለኛ መዳን ነው። በክርስቶስ ኢየሱስ ያገኘነው ድነት በሶስት ነው የሚከፈለው። ማለት መጽሐፍ ቅዱስ እንደሚለው ኢንስታንትሊ ጌታን ስንቀበል መንፈሳችን ይድናል፣ ነፍሳችን ደግሞ ለተለት በቃሉ የዳነች የጸዳች የታጠበች ትሄዳለች እስከ ምጽአቱ ድረስ። ፋይናል ደግሞ ግሎሪፊኬሽን፣ ይሄ ሰውነት የሚሞተው ሰውነት የማይሞተው ሲለብስ ድነት። በአጠቃላይ ግን መዳን በክርስቶስ ኢየሱስ ነው። መዳን ያገኘነው በስራ አይደለም። መዳን ያገኘነው በሁኔታ አይደለም። በክርስቶስ ኢየሱስ ሞትና ትንሣኤ ነው። መዳናችን ሴኪዩርድ መሆን አለበት። ብዙ ጊዜ ጠላት የሚያጠቃቸው ቅድም አንስቻለሁ እሱን፣ ብዙ ሰዎችን የሚያጠቃቸው ስለ ድነታቸው እንዲጠራጠሩ ያደርጋቸዋል። ለመሆኑ እኔ ድኛለሁ ወይስ አልዳንኩም? የምንድነው በክርስቶስ ነው። ክርስቶስ በሰራው ስራ ነው ምንድነው። ፕሮግሬሲቭሊ በቃሉ እየታጠብን እየተሞሸርን ክርስቶስን ወደ መምሰል የምንመጣው ደግሞ ፕሮግሬሲቭሊ ይሄ ነፍስ እውቀት የሚያስፈልጋት ነፍስ፣ የእግዚአብሔር ቃል እውቀት የሚያስፈልጋት ነፍስ፣ በነፍሳችን ላይ የተጣበቁ ነገሮች እየተራገፉ የሚሄዱበት ፕሮግሬሲቭሊ ነው። ነገር ግን መዳን በክርስቶስ ነው። የዳነው ኢየሱስ ክርስቶስ አንተ አዳኜ ነህ ስንል ነው። እግዚአብሔር አብ የተቀበለን በዛ ነው። ፕሮግሬሲቭሊ በሚሆን ነገር አይደለም። እኛ በምናመጣው ነገር አይደለም። እኛ በምንሰራው ስራ አይደለም። እኔ ሁለቱንም ቪው ማላነሳም። አሁን አርሚኒስት ካልቪኒስት ተብሎ ሲፋተጉበት ዘመናት ይኖሩትን አንዴ ዳነ ድኗል ወይ ደግሞ ድነትን መታጣት ይችላል። እነዚህን አላነሳም። አንድ ነገር ግን ማቀው እነሱ የሰው ቪዎች ናቸው። ሁለቱም የራሳቸው ደካማ ጎን ጠንካራ ጎን አላቸው። ወደ ኋላ ነው የምጥላቸው። የእግዚአብሔር ቃል ላይ ነው የምንደገፈው። ሁለቱም የራሳቸው ቪው አላቸው፣ የራሳቸው ድካም፣ የራሳቸው ጠንካራ ጎን አላቸው። ኤክስትሪም ናቸው ሁለቱም። ነገር ግን በኢየሱስ ክርስቶስ በኩል ኢየሱስ ክርስቶስን በማመን ነው ድነት ያገኘ ነው። ድነታችን ሴኪዩርድ የሆነው በክርስቶስ ኢየሱስ ነው። በክርስቶስ ላይ ባለን እምነት ነው። በሰራነው ስራ አይደለም። እኛ ባከማቸነው ወይም በሂደት በመናከማቸው ዕውቀት በመናከማቸው ስራ አይደለም። በክርስቶስ ኢየሱስ በማመን ነው ድነታችን። ምናልባት ዛሬም የምትጠራጠሩ ካላችሁ ብዙ ሰዎች አታክ የሚያደርጋቸው ሰይጣን በዚህ ነው። በትድኝ ኖሮ ምናልባትም እኔ በጣም ሁሉ ጊዜ ፓዝል የሚያደርገኝ ከእግዚአብሔር ገና ጥያቄ መልስ ያላገኘሁለት ምናልባት እዛ ስንሄድ የሚመልሰው ሊሆን ይችላል። ብዙ ሰዎች በአጋንንት እስራት
መንፈስ ይወጣል እንደገና ደግሞ እንደዚህ እና ሰዎች አይ ቢድን ኖሮ እንደዚህ በጣም ውስን ነው ዕውቀታችን። መዳን በክርስቶስ ኢየሱስ በኩል ነው። መዳን ኢየሱስን በማመን ነው የሚገኘው። መዳን ኢየሱስ ክርስቶስ አዳኝ እንደሆነ እንደሞተ እንደተነሳ ለኔ ኃጢአት ወደ አብ እንዳረገ ዳግም እንደሚመጣ ማመን ነው። ከዛ በዛ መጽናት ነው። በዛ ውስጥ መቀጠል ነው መዳን። መዳን በእምነት የምናገኘው ነው፣ በስራ የምናገኘው አይደለም። የመዳን ራስ ቁር ሴኩሪቲያችን ክርስቶስ ነው። ያ ነው አታክ የሚያደርግባቸው መንገዶች ጠላት አንዱ አታክ የሚያደርገው ሰዎችን ከህይወት መንገድ የሚያወጣው ሰዎችን አውጥቶ እንደልቡ የሚጫወትበት ድነሻል እንዴ ለመሆኑ አንቺ ብትድኝ ኖሮ እኮ እንደዚህ ባልሆነ እንደዚህ በሆነ እንደዛ ባልሆነ ምንም ይዘረዝራል። አንዳንድ አስተምሮዎች ደግሞ የዳነ ሰው አይታመምም፣ የዳነ ሰው አጋንንት አይዘውም፣ የዳነ ሰው ድሃ አይሆንም የሚሉ ደግሞ የሰው ትምህርቶች አሉ፣ የሰው ቪዎች አሉ። ተጠራቅሞ ብድን ኖሮ እንዴት እንደዚህ ይሆናል? የዳነው እኮ ከኃጢአት ነው። መዳን ከኃጢአት እስራት መፈታት እኮ ነው። ኃጢአት እኮ ነው አስሮን የነበረው። ኃጢአት እኮ ነው ከእግዚአብሔር የለየን። ኃጢአት እኮ ነው ከእግዚአብሔር ለይቶ ሞትን የሰጠን። መዳን ደግሞ በክርስቶስ ኢየሱስ በማመን ከኃጢአት መንጻት ነው። አንዴ ድነናል። በቀጣይነት ደግሞ በየዕለቱ እየታጠብን እየቀረብን እንሄዳለን። ነገር ግን ሴኩሪቲያችን ግን ኢየሱስ ክርስቶስ ነው። የድነታችን ሴኩሪቲ ግን ኢየሱስ ክርስቶስ ነው። መዳናችን በክርስቶስ ያገኘነው ነው። በእኛ ያመጣነው አይደለም። በእኛ ስራ የተሰራ አይደለም። እኛ የሰራ ነው አይደለም። እኛ ያከማቸ ነው አይደለም። ጠላት አንዱ ከሚያጠቃበት መንገድ ይሄ ነው። ሴኩሪቲ ሊሰማን ይገባል። በጌታ ላይ አዳኙ ላይ መደገፍ፣ ማንም እንዳይመካ ከስራ አይደለም ይላል ጳውሎስ። መዳን ከስራ አይደለም። ማንም ትምክህት ሊኖረው አይገባም። ማንም ደግሞ እኔ አልሰራሁም፣ እኔ ስላልሰራሁ በቃ የዳንኩ አይደለሁም። ወገኖቼ ሰርተን ፈጽመን አይደለም የዳን ነው። ገና ጠላቶች ሳለን፣ ገና የእግዚአብሔር ጠላቶች ሳለን ነው ክርስቶስ ኢየሱስ የሞተው። ማንም የጠላት ሐሳብ አያታላችሁ። አቅማጣችኋል፣ ደክማችሁ፣ ኃጢአት አስቸገራችሁ፣ ሱስ አስቸገራችሁ፣ እንዲያስቸገራችሁ ውደቁ በጸጋው ፊት። አልቻልኩም በሉት። እውነተኛ ሁኑ። እግዚአብሔር ሽንገላ አይወድም። ጠላት ነው ሽንገላ የሚወደው። እግዚአብሔር ደና ያልሆነውን ደና ነኝ እንድንል አይፈልግም። እሱ ጸጋለው፣ የሚያነሳ ጸጋለው፣ የሚለውጥ ጸጋለው፣ እንደገና የሚያቆም ጸጋለው። it is not predictable። እግዚአብሔርን ፕሪዲክት አናረገው። በቃ አለቀለት። ሞት የተባለ ሰው ከጥቂት ጊዜ በኋላ ኃይለኛ አገልጋይ ሆኖ ልታገኙ ትችላላችሁ። ለምን ካላችሁ ጸጋው፣ ምህረቱ ጥምልል ብሎ በእግሮቹ ስር ወደቀ። ዛሬ 27 ዓመት አካባቢ አንድ ዓመት 2 ዓመት 28 ዓመት አካባቢ ጌታን በጣም ራዲካሊ ነው ጌታን ያገኘሁትና ራዲካሊ በቃ እና ራዲካሊ በጣም ጨለማ ወደ ባለ ሀገር በቃ ጨለማው ነው የታየኝና ጨለማ ወደ ተባለው ወደ አደኩበት ሀገር ነው የሄድኩት። በሁለት ሳምንቴ ማለት ነው። የሁለት ሳምንት ቤቢ ክርስቲያን እና በህይወት ላይ ግን ላይፍ ራሱ ሪያሊቲው ግን በቃ ምንም የማውቀው ነገር የለም። የገባሁበት አካባቢ እንትን አይደለም፣ ሞር ኦፍ ሪሊጂየስ ካይንድ ኦፍ ነገር ነው እና በህይወት ደከምኩኝ፣ ባካ አደረግኩኝ፣ ቸርች አቆምኩኝ መሄድ ምናምን። ግን
በሚገርም ሁኔታ መዝሙር ዘምራለሁ። ጌታ መዝሙር በጣም ይሰጠኛልና ቤተክርስቲያን ጌታን መስክሬላት በስደት ከኔ ጋር ሰዳ አብራኝ ነበረች አንዲት እና እሷ ቸርች ትሄዳለች፣ እኔ ቸርች አልሄድም። እና ቸርች ስትሄድ አንድ ነቢይ ማለት እዛው አብሮ ነቢይ አይደለም ግን ያው ትንቢት ይናገራል። ምን አለ? ጀንበር ቆርጦላታል፣ እግዚአብሔር በጥሶ ጥሏታል። ማለት ጀንበር ከዚህ በኋላ በቃ አትመለስም ወደ ጌታ፣ እግዚአብሔር ቆርጦላታል። እቺ ልጅ ገና አዲስ ክርስቲያን ነች። ደንግጣ መታ ወይኔ ጀሚዬ ነው የሚለው ጀሚዬ እንደዚህ እኮ እንትና እንደዚህ ብሎ ተነበየ፣ በቃ ቆርጠልሽ ማለት ነው። እኔ ደግሞ ኃይለኛ መዝሙር ነው የሚሰጠኝ፣ ኃይለኛ መዝሙር እና ነው እኔ እኮ ይኸው መዝሙር ይሰጠኛል ጌታ ከኔ ጋር ባይሆን እንዴት መዝሙር ይሰጠኛል አልኳትና ግን ሄጄ እኔ አልኳቸው ሄጄ እናንተ ቆርጠላት ብላችሁ ብትጥሩኝ በር ላይ ሆኜ አምላኬን ቃል አዳምጣለሁ፣ የዳንኩት መዳን አውቃለሁ ብዬ በዛ እግዚአብሔር የንስሐ እድል ሰጠኝና ንስሐ ገብቼ ከዛ በኋላ ህይወቴ በዛ ተቀይሮ ቀረ። በዛ ትንቢት ነው የተቀየረው ህይወቴ። ከዛ በኋላ ከጌታ ጋር ተጣብቄ የቀረው ምን ልላችሁ ነው? አንፕሬዲክተብል ነው። ምናልባት ይህ ሰው አሁን ቢያየኝ ምን ይሰማው ይሆን አላውቅም። በህይወት ይኑር አይኑር አላውቅም። ግን ተንብዮአል፣ እግዚአብሔር ቆርጧል፣ ከሷ ጋራ ምንም ጉዳይ የለውም ብሎ ቆርጧል። በቃ ቆርጦላታል፣ አብቅቶላታል ነው። ሰው ሊደክም ይችላል ወገኖቼ። ድካም ላይ ያላችሁ ሰዎች ካላችሁ ማንም እግዚአብሔርን ፕሪዲክት አያደርገውም። የእግዚአብሔርን ጸጋ ማንም ፕሪዲክት አያደርገውም። በሰው ነው። በወቅቱ እኮ ከሰው ጋር ባለው ግንኙነት ምናልባት በሰዎች አይን በቃ ወደቀች ኃጢአተኛ ምናምን በሚባል ነው። በእግዚአብሔር አይን ግን ልቤ በጣም ጌታን ይወዳል። እዘምራለሁ፣ አቅም ነው ያጣሁት። እጸልያለሁ እኮ በጓዳዬ አቅም ያጣሁት በህይወት መቆም ነው ያጣሁበት አቅም። ምናልባት አንዳንድ ልማዶች ነው ማቆም ያቃተኝ ወገኖቼ። አንዳንድ ልማዶች ማቆም ያቃታችሁ ሰዎች አላችሁ። እኔ ኃጢአተኛ ቁንጮ አለሁላችሁ። ቆርጦላታል ተብዬ የቆረጠ በሰው ዘንድ እንዳይተቆረጠብኝ በእግዚአብሔር ዘንድ ግን ያልተቋረጠ እግዚአብሔር ዛሬም በኢየሱስ ክርስቶስ ያገኛችሁ እግዚአብሔር መድህንነታችሁ ሴኪዩር ያደረገው እግዚአብሔር ነው። አንለስ ጌታን አልፈልግም ብላችሁ ጌታን ክዳችሁ እስካልሄዳችሁ በስተቀር ጌታን አልፈልግም ብላችሁ እስካልሄዳችሁ ጌታን እስካልካዳችሁ ስቲል እስከ ሞተ ዕለተ ሞታቸው ድረስ ሰዎች ተስፋ አለ ወገኖቼ። አናቀውም እግዚአብሔር የቱ ጋር እንደሚነካቸው የቱ ጋር ፍሊፕ እንደሚያደርግ ህይወታቸው አናቀም። ኢቭን ጌታን አልፈልግም ብለው የሄዱ ሰዎች፣ ካዱ ሰዎች፣ ኤቲስት የሆኑ ሰዎች፣ ብዙ ኤቲስቶች እኮ ጌታን አግኝተው ራዲካሊ አሁን ያገለግላሉ። በቃ እኔ ኤቲስት ነበርኩኝ እያሉ የሚያገለግሉ ብዙ ሰዎች አሉ። ደህንነታችን ሴኪዩርድ የሆነው በክርስቶስ ኢየሱስ ነው። ኢንፋክት ተጀምሮ እስኪያልቅ ይሄ ቃል ውጊያችን መዋጊያችን ራሱ ኢየሱስ ነው። ከበራችን ራሱ ኢየሱስ ነው። ፕሮቴክሽናችን ራሱ ኢየሱስ ነው። የመጨረሻው የመንፈስ ሰይፍ እሱም የእግዚአብሔር ቃል ነው ይላል። ከተጀመረው እስካሁን የመዋጊያ ዝግጅታችን ሁለት ነገር ነው የሚያጠቃልለው። የእግዚአብሔር ቃል በክርስቶስ ያለን እምነት፣ ሌላኛው ጸሎት ነው። በመጨረሻ ላይ የሚናገረው በመንፈስ ጸልዩ ይላል። ውጊያን ስናስብ በመንፈስ መጸለይን፣ በቃሉ መሞላትን፣ እግዚአብሔርን በማወቅ መሞላትን፣ ኢየሱስ ክርስቶስን አጥብቆ በማወቅ በመረዳት የሰራውን ስራ በመረዳት አንደርስታንድ በማድረግ የመጨረሻው ሰይፉ ቃል ነው። የእግዚአብሔር ቃል በሙላት ሲኖረን፣ የእግዚአብሔር ቃል ስንሞላ፣ የእግዚአብሔር ቃል በትክክለኛው መንገድ አንደርስታንድ ስናደርገው፣ ሳንሸርፍ፣ ሳንቆርጥ፣ ሳንፈልጥ ማለት ነው። ለራሳችን በሚመች ነገር ሳንመነዝረው
ቃሉ ኮንቴክስቱ ጠብቆ እስከነ ሙሉ ክብሩ ስንረዳው ቃሉ ሰይፍ ነው። ጌታ ኢየሱስ ክርስቶስ ታግሎ ከጠላት ጋራ የተሟገተበት ፋይት ያደረገበት ጠላትን ያዋረደበት ቃሉ ነው። እንዲህ ተብሎ ተጽፏል። ሐዋርያቶች ቃሉን ነበረ፣ እነ እስጢፋኖስ ቃሉን ነበረ፣ በቃሉ ነበረ ቻሌንጅ የሚያደርጉት፣ ፈሪሳውያንን ቻሌንጅ የሚያደርጉት። እስጢፋኖስ ይናገርበት የነበረ ሊቋቋሙ አልቻሉም። የእግዚአብሔር ቃል ነበረ። ከዘፍጥረት ጀምሮ ነበር የሚያወራላቸው፣ የሚተርክላቸው፣ የሚነግራቸው፣ ቻሌንጅ የሚያደርጋቸው። ቃሉ መሳሪያችን ነው። ቃሉ ዋና ነገራችን ነው። ቃሉ ራይቸስነሳችን ነው። ራይቸስነስን የምናገኘው በቃሉ ነው። እውነትን የምናገኘው በቃሉ ነው። ጋሻችን ጋር የምንተዋወቀው በቃሉ ነው። ቃሉ ደን መንፈሱ በጠቅላላ ስንጠቀልለው ቃሉን በትክክል በመረዳት ትክክለኛ አንደርስታንዲንግ በመያዝ ደህንነታችንን እግዚአብሔር ጋራ እግዚአብሔር በእኛ ላይ ያለው ፕሮቴክሽን ያለው ፍቅር ያለው ነገር በሙሉ የምናውቅበት እምነት ሴኩሪቲ በውስጣችን ያለው የድነት እሳት የዳንበት ብርሃን ሁሉ ተጠቅልሎ በቃሉ ውስጥ ነው ያለው። ተጠቅልሎ በመንፈስ ውስጥ ነው ያለው። በመንፈስ መጸለይ፣ በቃሉ ላይ ትኩረት መስጠት ትጥቃችን ይሄ ነው። የምናጠቃበት ደግሞ የምንከላከልበት ቃሉ ማጥቂያችንም መከላከያችንም ነው። ኢየሱስ ክርስቶስ የስሙ ኃይል ማጥቂያችን ነው፣ መከላከያችን። ደሙ ማጥቂያችን ነው፣ መከላከያችን ነው፣ ፕሮቴክሽናችን ነው። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። ወገባችሁን በእውነት ታጥቃችሁ የጽድቅ ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንም ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። አሜን። ጌታ ኢየሱስ ይባርካችሁ። ጨርሻለሁ።